ሳውዲ አረቢያ ለአንድ ዓመት የሚቆይ የኡምራ ቪዛ ይፋ አደረገች። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች አሉን በማለት ተናገሩ። ትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች ልምድና ችሎታ መሰረት ባደረገ መልኩ በውድድር የሚሾሙበትን መመሪያ ወጣ። 3 የኢትዮጵያውያን በሳዑዲ አረቢያና የመን ድንበር ላይ በሳዑዲ ድንበር ጥበቃ ኃይሎች ቅዳሜ ዕለት በቁጥጥር ስር እንደዋሉ የሳዑዲ ጋዜጣ ዘገበ። ሰላም ጤና ይስጥልኝ የሩህ ሚዲያ ቤተሰቦች፣ ዕለታዊ የሩህ ሚዲያ መረጃችን ይዘንላችሁ ቀርበናል። ሳውዲ አረቢያ ለአንድ ዓመት የሚቆይ የኡምራ ቪዛ ይፋ አደረገች። የሳውዲ አረቢያ የሐጅና ኡምራ ሚኒስቴር ለ365 ቀናት ይቆያል የተባለውና በአንድ ጊዜ ለ3 ወራት ያህል በሳውዲ አረቢያ ውስጥ ለመቆየት ያስችላል የተባለውን የቪዛ አገልግሎት ይፋ አድርጓል። ሚኒስተሩ ባወጣው መመሪያ መሰረት አዲሱ የኡምራ ቪዛ ከተሰጠበት ቀን ጀምሮ ለአንድ ዓመት ያህል ባለብዙ መግቢያ አገልግሎት መስጠት እንዲችል ተፈቅዷል። አዲሱን የኡምራ ቪዛ የያዙ ተጓዦችና ጎብኚዎች ወደ ሳዑዲ አረቢያ በተደጋጋሚ መግባት የተፈቀደላቸው ሲሆን በአንድ ዓመት ጊዜ ውስጥ በአንድ መግቢያ መቆየት የሚችሉት ለ90 ቀናት መሆኑን ተጠቁሟል። ከዚህ በተጨማሪ ሚኒስተሩ ማንኛውንም አይነት የሳዑዲ ቪዛ የያዙ መንገደኞች ቢይዙ የኡምራ ስነስርዓት መፈጸም እንደሚችሉ በይፋ አረጋግጧል። ይህ አሰራር ሀገሪቱ ያስቀመጠው የራዕይ የ2030 ግብ ለማሳካት የምዕመናንን ጉዞ ይበልጥ ለማቅለል እንዲሁም ፈጣንና ቀልጣፋ አገልግሎት ለመስጠት የተዘረጋ ስርዓት ነው ተብሏል። ቪዛው የኡምራ ስነ ስርዓት ለመፈጸም ግልጋሎት ከመስጠቱ በተጨማሪ የቱሪዝም ቦታዎችን ለመጎብኘት፣ ቤተሰብ ለመጠየቅ እና የንግድ ስብሰባዎችን ለመካፈል የሚያስችል ነው። ይሁን እንጂ ይህን ቪዛ የያዘ ማንኛውም የሳዑዲ ተጓዥ በዚህ ቪዛ አማካይነት የሐጅ ስነ ስርዓት መፈጸም እንደማይፈቀድለት ተገልጿል። ወደ ቀጣዩ መረጃችን እንሸጋገራለን። ሀገራዊ ምክክር ኮሚሽን 80 ንዑስ ቡድኖች በተሰጧቸው የምክክር አጀንዳዎች ላይ ዛሬ መምከር ጀምረዋል አለ። እያንዳንዱ ንዑስ ቡድን 50 ተመካካሪዎችን የያዘ መሆኑንና አብይ ቡድኖች ደግሞ 500 ተመካካሪዎች እንዳካተቱት ኮሚሽነር አምባሳደር ሙሐመድ ድሪር ዛሬ በሰጡት መግለጫ ላይ ተናግረዋል። የስራ ልምድና የትምህርት ዝግጅትን መሰረት ባደረጉ መስፈርቶች የተመረጡ 160 አማካሪዎች እንደተመደቡ ኮሚሽነሩ ገልጸዋል። ኮሚሽኑ አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች አማካይነት ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው ያደረገው የተሳሳተ መረጃ አሰራጭቷል ሲል ትናንት በጽሁፍ ባሰራጨው መግለጫ ወቅሶ ነበር። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች አሉን በማለት ተናገሩ። በኃይል ስልጣን የያዘውን የክልሉን አስተዳደር የሚወሩት ደብረጽዮን ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉት ብለዋል። ደብረጽዮን የውጭ አጋሮች ያሏቸው አካላት በስም አልጠቀሱም። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅም ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር የዓለም አቀፍ ህብረተሰብ ትኩረት ማግኘት ችለናል በማለትም አክለዋል። ትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች ልምድና ችሎታ መሰረት ባደረገ መልኩ በውድድር የሚሾሙበትን መመሪያ ወጣ። የምልመላና መረጣ ሂደት በሁለት ገለልተኛ ኮሚቴዎች አማካይነት እንደሚመራ የእጩዎች የትምህርት ደረጃ፣ የስራ ልምድና ለውድድር የሚያቀርቡት ስትራቴጂክ እቅድ የምልመላ መረጣ መስፈርቶች እንደሚሆኑ መመሪያው ያብራራል። እጩዎች ከሙስና፣ ከእምነት
ኃላፊነት ማጉደልና ከስነ ምግባር ጋር በተያያዙ ወንጀሎች ጥፋተኝነት ያልተወሰነባቸው መሆኑ እንዳለባቸው መመሪያው ላይ ሰፍሯል። የአንድ የዩኒቨርሲቲ ፕሬዝዳንት የስልጣን ዘመን 6 ዓመት ሲሆን ለአንድ ተጨማሪ ዙር ብቻ በድጋሚ መወዳደር እንደሚቻል ተጠቅሷል። አንድ የዩኒቨርሲቲ ፕሬዝዳንት ከሚሰናበትባቸው መስፈርቶች መካከል በሁለት ተከታታይ የ6 ወራት ግምገማ 70 በመቶ በታች ውጤት ማስመዝገብ ይገኙበታል። 3 ኢትዮጵያውያን በሳዑዲ አረቢያና የመን ድንበር ላይ በሳዑዲ የድንበር ጥቃት ኃይሎች ቅዳሜ ዕለት በቁጥጥር ስር እንደዋሉ የሳዑዲ ጋዜጣ ዘገበም። ኢትዮጵያውያኑ በቁጥጥር ስር የዋሉት 17 ኪሎ ግራም ሐሺሽ እና አምፊታሚን የተባለ መድኃኒት ወደ ሳዑዲ ለማስገባት ሲሞክሩ እንደሆነ ዘገባው ጠቅሷል። ኢትዮጵያውያኑ ለሀገሪቱ ፖሊስ ተላልፈው እንደተሰጡ ዘገባው አመልክቷል። የሳዑዲ አረቢያ መንግስት ከጥር ወር ወዲህ ብቻ በ7 ኢትዮጵያውያን ላይ አደንዛዥ እጽ ከማዘዋወር ወንጀል ጋር በተያያዘ የሞት ቅጣት ተፈጻሚ ማድረጉ እንደተዘገበ ይታወሳል። የዕለቱ መረጃዎችን ይህን ይመስሉ ነበር። ገጹን ሼር፣ ሰብስክራይብ በማድረግ የሩህ ሚዲያ አባል እንዲሆኑ በአክብሮት እንጠይቃለን።